ወይ ደግሞ የምን ጥያቄዎች የሚባሉትን ቀርተውን ነበረ። እነሱን ለማየት ነው ይህን ቪዲዮ ይዤላችሁ የመጣው። በጣም አጭር ቪዲዮ ነው፣ እስከ መጨረሻ ተከታተሉት። ባለፈው ያየናቸው ከነ ኤግዛምፕል ሁለት ኤግዛምፕል ነበረ። የዛሬ ምናልባት ኤግዛምፕሎቹ ቀንሻለሁ፣ ያው በቀላሉ እዛ ላይ ስለተረዳችሁት የማይከብዳችሁን በሚል ነው። ስለዚህ ቪዲዮውን እስከ መጨረሻው እዩት። የመጀመሪያው ምንድነው የሚለው ዋይ ነው። ዋይ ማለት በአማርኛ አፍ ወይ በአማርኛ ቋንቋ ለምን ማለት ነው። ለምን ስንል ዋይ እንላለን። ይሄ ደግሞ ምንድነው የሚያመላክተው? ምክንያታዊነት ነው። አንድ ነገር ጠይቀን ምክንያት ስንጠይቅ ዋይ እንላለን። ለምን እንደዚህ ሆነ፣ ለምን እንደዚህ ያደረግ ስንል ምክንያት ነው። ምሳሌ ስንሰጥ ዋይ አር ዩ ሌት ምን ማለት ነው? ሌት ማለት ማርፈድ ማለት ነው፣ በሰዓት አለመገኘት። ስለዚህ ምን እያልነው ነው? በአማርኛ አፍ ሲሆን ለምን አረፈድክ። ለምን የሚለው የሚያሳየው ምንድነው? ምክንያት እንዲናገር ነው ያረፈደበትን። ስለዚህ ዋይ የሚያመላክተው ምንድነው? አንድ ነገር ምክንያቱን ለመናገር ወይ ደግሞ በዚህ አሁን በአማርኛ ስናይ ለምን ስንል ማንኛውም ነገር አንድ ነገር ምክንያቱ ለማወቅ ስንፈልግ ነው። ዋይ አር ዩ ሌት ስንል ለምን አረፈድክ። ዋይ ማለት ለምን እንደማለት ነው። ሌት ማለት ደግሞ ማርፈድ። ለምን አረፈድክ ብቻ አይደለም፣ ለምን አረፈድሽ፣ ለምን አረፈዳችሁ ብለን ስንጠይቅ ዋይ አር ዩ ሌት። ሁለተኛው የሚሆነው ሁም ነው። ሁም የሚያሳየው ምንድን ነው? ማለት ለሰው ነው የሚያመላክተው፣ ለነገሮች ምናምን አይደለም። ባለፈው ሁ አይተን ነበረ። ሁ የሚያሳየው ለሰው ነው። ትርጉም በአማርኛ ደግሞ ማንን ማለት ነው። ማንን ወይ ደግሞ ለማን። ምሳሌ ሁም ዲድ ዩ ሚት። ሁም ዲድ ዩ ሚት ስንል ሚት ማለት ምን ማለት ነው? መገናኘት ወይም መሰባሰብ ወይም ማግኘት እንደማለት ነው። ሁም ዲድ ዩ ሚት ስንል ማንን አገኘ፣ ማንን አገኘ። ስለዚህ ሁም የሚያመላክተው ምንድነው? ማንን ለማን አገኘ እንደማለት ነው። ሁ ማን ነው፣ ሁም ደግሞ ማንን ልዩነት አላቸው። ሁም ስንል ማንን ወይ ደግሞ ለማን አገኘ። ሁም ዲድ ዩ ሚት ስንል ማንን አገኘ። በቀላሉ አማርኛ ደግሞ ለማን አገኘው፣ ማንን ያገኘው ስንል ሁም ነው የምንጠቀመው። ማንን አገኘ፣ ሁም ዲድ ዩ ሚት። ቀጣይ የሚሆነው ደግሞ ሁዝ ነው። ሁዝ ስንል የሚያሳየው ምንድነው? ባለቤትነት ነው። ባለቤትነት ከሁም ጋር ተመሳሳይ ነው። የሚለያቸው ምንድነው? ይሄ የማን እንደማለት ነው። ሁዝ ስንል የማን፣ ሁዝ። ሁም ስንል ማንን ወይ ደግሞ ለማን። ሁዝ ስንል ደግሞ የማን። ልዩነት ያዙልኝ። ሁዝ ቡክ ኢዝ ዚስ። ሁዝ ቡክ ኢዝ ዚስ ስንል ሁዝ ማለት የማን ነው፣ የማን መጽሐፍ ነው እያልን ነው። ሁዝ ቡክ ኢዝ ዚስ፣ ይህ መጽሐፍ የማን ነው። ይህ መጽሐፍ የማን ነው ስንል ሁዝ ቡክ ኢዝ ዚስ። ሁዝ ማለት ቀጥታ ትርጉም ማለት ነው የማን እንደማለት ነው። የማን። ሁም ደግሞ ማንን። ልዩነት ያዙልኝ። ስለዚህ ሁዝ ስንል አንድ ነገር ባለቤትነቱ የሚያሳይ ነው። ባለቤትነቱ። ሁዝ ቡክ ኢዝ ዚስ ስንል ይህ መጽሐፍ የማን ነው። ሁለተኛ ኤግዛምፕል የምሰጣችሁ ዋይ በሚለው ዋይ ዲድ ዩ ካም። ዋይ ዲድ ዩ ካም ስንል ካም ማለት መምጣት ነው አይደለ? ስለዚህ ለምን መጣህ እያለ ነው። ለምን መጣ። ዋይ ዲድ ዩ ካም ስንል ለምን መጣ። ስለዚህ እዚህ ጋር የምትይዙልኝ ምንድን ነው? ዋይ የምንጠቀመው አንድ ነገር ምክንያት ስንፈልግ፣ ዋይ ስንል ለምን እንደማለት ነው።
እንደዚህ ያደረግኩ ስለ አንድ ሰው ስንጠይቀው ዋይ ስንለው ለምን እንደማለት ነው። ሁም ደግሞ ማንን ወይ ደግሞ ለማን። ሁም ዲድ ዩ ሚት ስንል ማንን አገኘ እንደማለት ነው። ሁዝ ደግሞ አንድን ነገር ባለቤትነቱ የሚያሳይ ነው። ሁዝ ማለት የማን እንደማለት ነው። ሁዝ ቡክ ኢዝ ዚስ ስንል ይህ መጽሐፍ የማን ነው። ስለዚህ ሁዝ እና ሁም ከሁ ጋር ተመሳሳይ ናቸው። የሚለያቸው የራሳቸው የሆነ እንትን አላቸው። ሁ ስንል ማን ማለት ነው። ሁም ስንል ማንን ነው። ሁዝ ስንል የማን። ስለዚህ እነዚህ ሶስት የሚያመላክቱን ሁም፣ ሁዝ እና ሁ በሁ ባለፈው አይተነዋል። ሰውን ነው ወይ ደግሞ ፐርሰንን ነው የሚያመላክቱት። ስለዚህ ጥያቄ ካላችሁ ሌላ ተጨማሪ ጥያቄ ከዚህ ውስጥ ካልገባችሁ ኮመንት ላይ ያሳውቁኝ። በውስጥም በቴሌግራም በኢሞ ማውራት ትችላላችሁ። ለዛሬ እዚህ ላይ ብቃን። ሰላማችሁ ይብዛ።